የኢትዮጵያ አውትሶርሲንግ አሶሲዬሽን እንዳለ ምን ያህሎቻችሁ ታውቃላችሁ? በዚህ ቪዲዮ ላነሳላችሁ የምፈልገው ያው የኢትዮጵያ አውትሶርሲንግ አሶሲዬሽን ምን እየሰራ ነው፣ ምን አይነት ኪ ፈንክሽናሊቲዎች አሉት የሚሉትን እና እንዴት ሜምበር መሆን ትችላላችሁ የሚለውን እናነሳለን። ሰላም፣ እንዴት ናችሁ? ነቢዩ ዘካሪያስ እባላለሁኝ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥሞ የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። እንግዲህ ከዚህ ቪዲዮ የሚጠቅም ነገር ካገኛችሁ ሰብስክራይብ ማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉ። የኢትዮጵያ አውትሶርሲንግ አሶሲዬሽን ያው በዋናነት እንደ ሚሽን የያዙት የአውትሶርሲንግ ካምፓኒዎችን ሰርቪሱን ከሚፈልጉ ከፕሮቫይደሮች ጋር ማገናኘት ነው፣ ከግሎባል ክላይንቶች ጋር ማገናኘትን እና ደግሞ በፖሊሲንም አድቮኬት ከማድረግ አንጻር ነው የተቋቋመው። በሰባት የሚሆኑ ካልተሳሳትኩኝ 7 መስራች አባላቶች አሉት። ላለፉት 2 ዓመት ከምናምን የሚሆን ጊዜ እየሰራ ነው። እኛ ሜምበር ከሆንን 1 ዓመት አካባቢ ይሆናል። እንደ መረብ ቴክኖሎጂ ማለት ነው ሜምበር ከሆንን። ምን ጥቅሞች አሉት የሚለውን ላንሳላችሁና ያው ወደ ቀጣዩ ሄዳለሁኝ። የመጀመሪያው ኪ ፈንክሽን ብለው የያዙት አድቮኬሲ ነው። ይህ ማለት በመንግስት ደረጃ የሚወጡ ፖሊሲዎችን እንዴት አድርገን ለአውትሶርሲንጉ ምቹ የሆነ ሬጉሌሽኖች እንዲወጡ ማድረግ ይቻላል የሚለውን አድቮኬሲ ላይ በደንብ ይሰራሉ። የተለያዩ ህጎች እንዲወጡ አድርገዋል። ለምሳሌ የአውትሶርሲንግ ካምፓኒዎች ላይ ከቫት ጋር የተያዘ ቫት ኤግዘምትድ እንዲሆን አድርገዋል። ያ ማለት እያንዳንዱ በአውትሶርሲንግ የምታገኙት ሬቨኒው 15% ቫት አይቀነስበትም ማለት ነው። ይሄም እነሱ ከሰሩት አድቮኬሲ የመነጨ ነው። ሌላው ደግሞ ፕሮሞሽን ነው። ኢትዮጵያን ሾኬዝ ማድረግ፣ በተለያዩ ኢቨንቶች በመገኘት እንደ ጃይቴክስ እና ሌሎች ኢቨንቶች ላይ በመሳተፍ ኢትዮጵያ ውስጥ አውትሶርሲንግ እየተሰራ ነው የሚለውን ነገር ከተለያዩ ፓርትነሮች ጋር በመሆን ፑሽ ያደርጋሉ። ላስት የተደረገውን የጃይቴክስ ግሎባል ላይም እንዲሁ ተሳትፈው ነበረ። ያው ከአሶሲዬሽን ውስጥ ያሉ የተወሰኑ ድርጅቶች ከነዚህ ከፓርትነሮች በተገኘ ስፖንሰርሺፕ ተሳትፈው እኛም በራሳችን መንገድ ሄደን አግኝተናቸው ነበረ። ኢትዮጵያንም እንደ አውትሶርሲንግ ዴስቲኔሽን ፕሮሞት ለማድረግ ይሞክራሉ። ሌላው ደግሞ ከስኪል ዲቨሎፕመንት አንጻር ከዩኒቨርሲቲዎች ጋር ካሪኩለማቸውን እንዲያስተካክሉ፣ እንዲሁም ደግሞ ሌሎች እንደዚሁ ስኪል ማብቃት ላይ የሚሰሩ ድርጅቶች ጋር አብሮ ይሰራሉ። እሱ ደግሞ በስኪል በኩል ያለውን ክፍተት ለመሙላት የሚሰሩበት ኤሪያ ነው። ምን አይነት ቤኔፊቶችን እናገኛለን እዛ ሜምበር ከሆንን? የአውትሶርሲንግ አሶሲዬሽኑ ሜምበር ከሆንን ምን አይነት ቤኔፊቶች እናገኛለን ከተባለ ያው ኦብቪየስሊ ኔትወርክ ማድረግ ነው። እኔ እዛ ከገባው በኋላ ለምሳሌ ያገኘኋቸው ፕሬዚዳንቱን ጨምሮ በኤክስኪዩቲቭ ሌቭል ያሉ ሰዎችን በአውትሶርሲንግ አሶሲዬሽኑ ምክንያት ታውቄ ብዙ ጥያቄ የሆኑብኝን ከሬጉሌሽን አንጻር፣ ከገቢዎች አንጻር እንዲሁም ደግሞ ከማርኬት አንጻር ጥያቄ የሆኑብኝን ነገር የምጠይቃቸው ሰዎችን አግኝቻለሁ። እናንተም ተመሳሳይ ቢዝነስ ላይ ያሉ ሰዎችን ኔትወርክ እንድታደርጉና እንድትዋወቁ ኦፖርቹኒቲ ይፈጥራል። ሌላው ደግሞ አክሰስ ቱ ሪሶርስ ነው። የተለያዩ የኢንዱስትሪ ኢንሳይቶች እነሱ ጋር ይገኛሉ። ማቴሪያሎች፣ የኢትዮጵያ ሪፕሬዘንት የሚያደርጉ የተሰሩ ቪዲዮዎች፣ እንደገና ደግሞ ፎቶግራፎች፣ የተለያዩ ዶክመንቶች ኦልሬዲ በአውትሶርሲንግ አሶሲዬሽኑ ተዘጋጅቶ ሜምበሮቹ እንዲጠቀሙባቸው ይደረጋል። የተለያዩ ኢቨንቶች በሚካሄድበት ሰዓት እነሱን እንደ ማርኬቲንግ ማቴሪያል መጠቀም ይቻላል። እንደገና ደግሞ ሶስተኛው ቤኔፊት ክሬዲቢሊቲ ነው። እነሱ ለምሳሌ ከጀርመን አውትሶርሲንግ አሶሲዬሽን ጋር ፓርትነርሺፕ አለው የኢትዮጵያ አውትሶርሲንግ አሶሲዬሽን፣ እንዲሁም ከኬንያ አውትሶርሲንግ አሶሲዬሽን ጋር ከተለያዩ አሶሲዬሽኖች ጋር አብሮ ይሰራል አሶሲዬሽኑ እና እዛ እኛ ታርጌት ያደረግነው ማርኬት ላይ ያሉ ካምፓኒዎች ቢኖሩ ኦኬ ከጀርመን አውትሶርሲንግ ጋር እንሰራለን፣ ከኢትዮጵያ አውትሶርሲንግ አሶሲዬሽን ጋር እንሰራለን ስንል የእኛንም ክሬዲቢሊቲ አብሮ ይጨምረናል ማለት ነው። እንዴት ጆይን ማድረግ እችላለሁ ካላችሁ ያው ቀላል ነው። ሰርች ማድረግ ትችላላችሁ outsourcing.com የሚለውን ሊንካቸውን፣ ወይም ደግሞ ኢትዮጵያን አውትሶርሲንግ አሶሲዬሽን ብላችሁ ጉግል ብታደርጉ ዌብሳይቱን ታገኛላችሁ። እዛ ላይ ስልክ ቁጥራቸው አለ። በዛ ስልክ ቁጥር በመደወል ጆይን ማድረግ ትችላላችሁ። የመጀመሪያ መግቢያ አነስ ያለ ፊ ይኖረዋል። ካልተሳሳኩኝ እስከ 50,000 ብር ነው ክፍያው። አንዴ
የሚከፈል ፊ ነው እሱን በማድረግ ሜምበር መሆን ትችላላችሁ። ኢትዮጵያ ውስጥ ያሉትን እነዚህ ኪ ኢሹ የሚባሉትን አድሬስ ለማድረግ ነው የሚንቀሳቀሰው። ሊሚትድ የሆነ አዌርነስ ያለበትን ኤሪያ በደንብ አዌርነስ እንዲፈጠር ያደርጋሉ። የተለያዩ ለምሳሌ ቅድም እንዳልኩት በየመንግስት ቢሮዎቹ አውትሶርሲንግ ምንድን ነው የሚለው ነገር ብዙ ሰርጾ ስላልገባ አዌርነስ ለመፍጠር በጣም ይሰራሉ። ቅድም እንዳልኳችሁ ፖሊሲና ሬጉሌሽን አንጻር ኢቨን ከኬንያ ጋር ራሱ ካነጻጸር ነው የኢትዮጵያ አውትሶርሲንግ ሴክተር በጣም ገና እርሊ ስቴጅ ላይ ያለ እና ብዙ ሬጉሌሽኖች እና ፖሊሶች መሻሻል ያለበት ኤሪያ ስለሆነ እሱንም እንደ ዊክነስ ይዘው እየሰሩ ነው። እንዳልኳችሁ ከስኪል ጋፕ ጋር በተያያዘ ከዩኒቨርሲቲዎች ጋር በቅርበት እየሰሩ ይገኛሉ። ኢንፍራስትራክቸር ኮንሰርንም አለብን። አሶሴሽኑ ላይ አንድ ላይ ተሆኖ ሲሰራ እንደዚህ አይነት ጥያቄዎች በጋራ መነሳት ይችላሉ። መንግስትም ምላሽ ይሰጣል በፍጥነት ከአሶሴሽን የመጣ ጥያቄ ሲሆን ለምሳሌ ከኢንፍራስትራክቸር አንጻር የተደረገው ምንድን ነው? አይሲቲ ፓርክ ውስጥ ሙሉ ቢልዲንግ ለአውትሶርሲንግ ብቻ ተብሎ ዲዚግኔት ተደርጓል። የፈለጉ ድርጅቶች እዛ ገብተው ኦልሬዲ አሁን እዛው አይሲቲ ፓርክ ውስጥ ኦፕሬት እያደረጉ ያሉ ድርጅቶች አሉ። ያ መሆኑ ጥቅሙ ምንድን ነው? መብራት የመቋረጥ ነገር የለም፣ ኢንተርኔት አይቋረጥም። ሌሎችም ተያይዘው ያሉ የሚያስፈልጉን ኢንፍራስትራክቸሮች እዛው ኦልሬዲ የተሟላ ቦታ ስለሆነ እንዲሁ ሌላ ቦታ ኖርማል ቢዝነስ ረን ስናደርግ ሊገጥሙን የሚችሉ ፕሮብሌሞች እንዳይገጥሙን ለማድረግ ይሞከራል። እሱ እየተስፋፋ እንዲሄድ አድቮኬት የሚያደርገውም ፑሽ የሚያደርገውም ይኸው አሶሲዬሽኑ ነው። ሜምበር መሆናችን እነዚህንም ጥቅሞች ይዞልን ይመጣል ማለት ነው። ስለዚህ እንግዲህ እንደዚህ እየወተወትኳችሁ ያለሁት እንዳልኳችሁ እኛ ቆርጠን የተነሳ ነው ኢትዮጵያ ውስጥ ብዙ ከመቶ ያላነሱ ትላልቅ የአውትሶርሲንግ ካምፓኒዎች እንዲኖሩ ፍላጎቱ አለን። ይሄ እንዲሆኑ ደግሞ ካምፓኒዎች ብቻቸው የሚያደርጉት ነገር የለም። ስፔሻሊ ከኢንፍራስትራክቸር አንጻር ለብቻችን የምንወጣው ነገር አይደለም። ከፖሊሲ አንጻር ለብቻችን የምንወጣው ነገር አይደለም። በጋራ አንድ ላይ ሆነን ፑሽ ካደረግነው ግን ምቹ የሆነ ኢንቫይሮንመንት መፍጠር እንችላለን። ካምፓኒያችንም ሴል ስናደርግ ሀገራችንም እንዲሁ ምቹ የሆነ የአውትሶርሲንግ ኢንቫይሮንመንት እንዳለ ደረታችንን ነፍተን የምናገርበትን ሁኔታ መፍጠር እንችላለን። አሶሲዬሽኑን ጆይን እንድታደርጉ ያው ላሳስብ ወዳለው ነው የሚባለው። ጠይቃችኋለሁ። አመሰግናለሁ። ባለፈው ቪዲዮ አንድ አናውንስ ያደረግኩት ነገር ነበረ። በዚህ ወር ወይም በአፕሪል መጨረሻ ኤግዛክት ቀኑን አልወሰንም፣ ኤፕሪል መጨረሻ ወይ ደግሞ ሜይ መጀመሪያ ሳምንት ላይ መረብ ውስጥ የተዘጋጀ ኢቨንት አለ። ኢቨንቱ ምንድን ነው? መረብ እንዴት ነው የሚሰራው፣ ኦፕሬሽኑ ምን ይመስላል የሚለውን እንዲሁም ደግሞ ሴልስ እና ማርኬቲንግ ዲፓርትመንቱ እንዴት ነው የሚሰራው የሚለውን በአካል መጣችሁ በስራ ላይ ያሉ ስታፎቻችን እንዴት እንደሚሰሩ እንድታዩ ጋብዘናችኋል። እንግዲህ አፕላይ ካደረጋችሁት ሰዎች መካከል ከ5 እስከ 10 ሰው ብቻ ነው የምንመርጠው። በአንድ ጊዜ ብዙ ሰው ማስተናገድ ስለሚያስቸግር ከ5 እስከ 10 ሰው ብቻ ነው የምንመርጠው። በድጋሚ ሊንኩን ከታች አስቀምጬላችኋለሁ። እስካሁን ከ120 በላይ ሰዎች አፕላይ አድርገዋል። እናንተም አፕላይ አድርጋችሁ እድሉ ከደረሳችሁ መረብ ቴክኖሎጂን እንዴት እንደምንሰራ፣ እንዴት ክላይንቶችን እንደምናገኝ፣ ከተገኙ በኋላም ፕሮጀክቶችን እንዴት ዲሊቨር እንደምናደርግ መጎብኘት ትችላላችሁ። ጉብኝቱ ከ30 ደቂቃ እስከ 1 ሰዓት የሚወስድ ይሆናል። አመሰግናለሁ።